አንድ አመት ሙሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲያስቃቸው የነበረው ሰሃባ ስለሱ ታሪክ ልንገራችሁ። ይህ ቪዲዮ አንተ ጋር ብቻ እንዳይቀር ለሁሉም ሰዎች እንዲዳረሳችሁ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በጣም ከልብ የሚወዳቸው አንድ ሰሃባ ነበር እና ይህ ሰሃባ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ስጦታ ለመስጠት ሲል ስጦታዎችን በብድር መልኩ ይዟቸው ይመጣል። ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ደስ እንዲላቸው ሲል ያንን ስጦታ ከሰጣቸው በኋላ አንተ የአላህ መልእክተኛ ቅድም የሰጧችሁ ስጦታ ዋጋ በሉ አሁን ክፈሉት ብሎ ይነግራቸዋል። ነብያችን ደግሞ ስጦታ አይደለም ወይ እንዲህ ብሎ ሲመልሱለት ያው ገንዘብ ስላልነበረኝ ሳየው ጥሩ ነገር ሆኖ ስለተገኘ ጥሩ ነገሩ ደግሞ ለእርሶ ይገባቸዋል ብዬ ይላቸዋል። ነብያችንም ፈገግ እያሉ ገንዘቡ እንዲከፈል ትእዛዝ ያቀርባሉ። የዚህ ሰሃባ ስም ኑዕማን ይባላል። በአንድ ወቅት ምን ተፈጠረ መሰላችሁ? አንዳንድ ሰሃቦች ኑዕማንንም ጨምሮ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጋር ጉዞ ይወጣሉ። ኑዕማን ረዲየላሁ ዐንሁ ቀልደኛ ናቸው፣ ጨዋታ ይወዳሉና የኑዕማን ረዲየላሁ ዐንሁ ቀልድና ጨዋታ የሚመቻቸው አንድ ሰሃባ ነበሩ። እኚህን ሰሃባ ይጠምዷቸውና ቆይ ለአንተማ የሆነ ነገር ባልሰራሁልህ ብለው ይዝቱበታል። በአንድ ወቅት አንድ ቅፍለት እያለፈ እያለ ኑዕማን ረዲየላሁ ዐንሁ ይጠሯቸውና እናንተ የቅፍለቱ ሰዎች ሆይ አንድ ባሪያ ብሸጥላችሁ ትፈልጋላችሁ? ደግሞ በጣም ብልጥ ነው፣ በተጨማሪ ደግሞ ዋጋው ደግሞ ረከስ ያለ ነው ብሎ ያስማማቸዋል። የቅፍለቱ ባለሀብቶችም ዋጋውን ከጠየቁ በኋላ ባሪያው እንደሚፈልጉ ይነግሩታል። ግን ይህ ባሪያ አንድ አስቸጋሪ የሆነ ነገር አለበት። ባሪያው እኔ ነፃ ሰው ነኝ፣ ባሪያ አይደለሁም፣ የነቢዩ መሐመድ ኡመት ነኝ እያለ በየጊዜው ያወራል ብሎ ነገራቸው። አይ አብሽር፣ ችግር የለውም፣ የትኛው እንደሆነ አሳየን፣ እኛ ይዘነው እንዲያለን ብለው ይጠቆማቸዋል። ሄደው ይሄንን ሰሃባ ሲይዙት ተውን፣ ልቀቁኝ፣ እኔ ባሪያ አይደለሁም፣ እኔ ነቢዩ መሐመድ ኡመት ነኝ ሲል አዎ እናውቃለን፣ አንተ ባሪያ አይደለህም፣ አዎ እያሉ አሳስቀው ይዘው ትሄዳል። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከሄዱበት ቦታ ሲመጡ ይህ ታሪክ ይነገራቸዋል። ነቢያችንም ብለው ከሳቁ በኋላ ገንዘቡ እንዲመለስላቸውና እንደ ባሪያ ተሽጦ የሄደውም ሰሃባ ወደ ነቢያቸው ሰለላሁ ዐለይሂ ወሰለም ይመለሳል። ነቢያችን ሁሌ ኑዕማን ረዲየላሁ ዐንሁ ባዩት ቁጥር ነበር የሚስቁት የነበረው። እዚህ የፎሎ ምልክት ካለ ፎሎ ማድረጋችሁን አትርሱ። የፍትኝ ቪዲዮ ኪመር ቪዲዮ ይቀጥላል። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።